ሰውየው ሰነፍ ነው። ስራ ሲሉት ሳይሰራ ይደክማል። መብላትን እንኳን እንደ ስራ ይቆጥረዋል። ብላ ከሚሉት ተጫወት ቢሉት ይወዳል። የዞርክ ወሬ እይ ቢሉት ደስ ይለዋል። አጎቴም ሰነፍ የሰነፍ መጨረሻ ነው የሚሉት በዚሁ ነው። እንግዲያውማ የታላቅ ወንድማቸው ልጅ አልነበረም። ዘር ከልጓም ይስባል የሚባለው ተረት በሰውየው ላይ አልዋለም። ሐሰት ነው። እውነትም ተረት ብቻ ነው። እንግዲያማ በምን አነሳኝ አይበሉኝና እንደሱ አባት ቆፍጣና ታታሪ ሰራተኛ ነበር። እናቱም የታወቁ ናቸው። ስፌቱን የያዙት እንደሆነ አንቱ የተባለ መሶብና መሶበ ወርቅ የሚሰፉ ናቸው። የዛሬን አያድርገውና የባላቸውን 40 ክንድ መቀነት የሚፈትሉ ነበሩ። በእርሻ ውስጥ ቢሆን በጎልጓሎ በአረሙ ማን ነበር ከሳቸው ወዲያ ሴት? ልጅ እንደ ወላጆቹ አይወጣም። አባ የእሳት ልጁ አመድ የሚሉት እውነታቸውን ነው። ቢወጣማ ኖሮ ቢያደርግለትም ኖሮ የእኒያ ሰው ልጅ መቼ እንዲህ ይሆን ነበር? ሁን ያለው አይቀርምና ሆነ። አጎቱ እንዲህ አይነት ሟላጣ በዘራችንም የለ እንዲያው በማን ይሆን የወጣው እያሉ የሚናገሩት መቼ ሐሰት ነው። ቤቱ የጀግና የጎበዝ ቤት ነው። እንደምንም ተረድቶ ስራ ይዟል። ስራ መያዙ ሊሰራ ሳይሆን ለኑሮ መደገፊያ ገንዘብ እንዲያገኝ ነው። ፊት አውራሪ ናቸው። የትም ወድቆ ይቀራል ብለው ደሞዝ የሚከፈልበትን ስራ ለደሞዝ ያስያዙት። መቀለድን፣ መሳቅን፣ ማሳቅን፣ መዞርን ይወዳል። በዚህ በኩል ችሎታ ያለው ይመረጥ ቢባል ማን ነው እሱን የሚቀድመው? ያውቃል፣ ያሳምራል። ማማት፣ መተቸት ሙያው ነው። አይሰራም እንጂ የተሰራውን ለመንቀፍ ማን ብሎት? ማንስ ቀድሞት? ሙያው የሚታወቀው ከመጠጥ ቤት ወይም ከየሴቱ ቤት በየአምባው ነው። ሰራው፣ ፈጠርኩ፣ ያለኔ ምን ሰው አለ ሲል የሚሰሙት ሁሉ ሰማይን በጫንቃው ተሸክሞ ያቆመው ይመስላቸዋል። ትልቅ ነገር ተሰራ ሲሉ የሰማ እንደሆነ እኔም አለሁበት ይላል። እሱ የማያውቀው ወይም ከመስሪያ ቤቱ ጋር የማይገናኝ መሰራቱን እያወሩ ሰዎች ሲያደንቁ የሰማ እንደሆነ ማንኳሰስ፣ ማበሻቀጥ ሙያው ነው። በጠቅላላው ሰነፍ ብቻ አይደለም፣ ምቀኛም ሳይሆን አይቀርም። ኮሎኔል ሲያወሩ እኔ ብቻ ነኝ አዋቂ የሚልና ራሱን አኩርቶ ሌላውን የሚያኳስስ ሁሉ ተንኮልና ምቀኝነት አያጣምና አትጠጉት ይላሉ። እውነታቸውን ነው። በየሰበቡ ፈቃድ ጠይቆ መውጣትን ይወዳል። ለወጉ ጠዋት ከስራው ይገባል። አንድ ዶሴ ብጤ ይዞ ከአንዱ ክፍል ወደ አንዱ ክፍል ለአንድ አፍታ ይዘዋወርና በአንደኛው ቢሮ ሾልኮ ይጠፋል። አመሉ ይኸው ነው። ሁሉም አውቀውበታል። ከሱ ጋር ያልተጣላ አለቃ የለም። እሱን ያልወቀሰ ያልመከረ አለቃና ሰራተኛ አይገኝም። እሱን የሚወዱት የመስሪያ ቤቱ ተላላኪዎች ብቻ ናቸው። ምክንያቱም ፈጽሞ ስለማያዛቸው ነው። አለቆቹ ከስራ እንዳያስወጡትም በገንዘብ እንዳይጠይቁትም ያዝኑለታል። ብልጥ ብጤ በመሆኑ በመላላክ ታዛዣቸው ነው። ተለማማጭ ነው። ድግስ የተደገሰ እንደሆነ ከሱ እኩል አሳላፊ፣ አስተናባሪ፣ ዘፋኝ ለዘበት ነው። ተፈልጎም አይገኝ። እሱ ነው ያለው። አይብዛ እንጂ የደሞዝ ጭማሪም አያልፈውም። አለቆቹም ይህንኑ የመላላኩንና በየድግሳቸው መገኘቱን እንደ ውለታ እየቆጠሩለት ከስራው እንዲወጣ በደሞዙ እንዲቀጣ አንዴም አይፈርዱበትም። ከስራው የሚቀርበትን ፈቃድ ለመቀበል ምክንያት አያጣም። አባቴ ሞተ ብሎ የ3 ቀን ፈቃድ ወስዷል። ባልሞቱት በእናቱ አመካኝቶ 3 ቀን የሐዘን ፈቃድ ተቀብሏል። ያላገባትን ሚስቱን ሞታለች ብሎ አሁንም የ3 ቀን ፈቃድ አግኝቷል። ያልወለደው ልጁ ሞተብኝ ብሎ የ3 ቀን ፈቃድ ወስዷል። እነዚህ የ3 ቀን ፈቃድ ያስገኙለት ናቸው። አንዴ አባቴ ሞተዋል ብሎ ፈቃድ ቢጠይቅ ምን ነው ከዚህ ቀደም አባቴ ሞተዋል ብለህ አልጠቀስም ብለው እንደገና ደግሞ በመጠየቁ ደነገጠና የለም የክርስትና አባቴ ናቸው ብሎ አጭበረበረ። ከስራው ለመቅረት እያለ ያልሞቱትን ዘመዶቹን ሁሉ ሞተዋል እያለ ጨርሷቸዋል። አለቆቹም እየታዘቡት እንዲያው ያንተ ዘመዶች ሞተው ማያልቁ ሲሉት ከትልቅ ወገን መወለድ ጣጣ ነው ይላቸዋል። በሚወደው በደሞዝ ሰሞን ቀን ከሲኒማ ቤት ማታ ከበረሃው መጨፈርን ነው። ኳስ ጨዋታማ ነፍሱ ነው። በኪሱ ምንም ባይኖረው እንኳን በከተማው መዞሩን እንጂ ከቢሮ መቀመጡ እንቅልፍ ያመጣበታል። በደሞዝ ሰሞን ወደ ማታ ገዳማ ያየው ሁሉ ወሩን ሙሉ ለአንድ ቀን ደስታ ወደ በረሃው ወይም በደሞዝ ሰሞን ወደ ማታ ገደማ ያየው ሁሉ
ወሩን ሙሉ ለአንድ ቀን ደስታ ወደ በረሃው ወይም ወደ ቁጨራ ብቅ ያለ ከራኔ ይመስላል። ማጌጥ ለሱ ነው፣ ከሱ ወዲያ ማጌጥ መድከም ነው። አንዱም ባለቆቹ ዘንድ የሚያስወድደው ይኸው ንጽህናውና መሽቀርቀሩ ነው። ክራባትና ሸሚዝ ከማንም ጋር የለም። ቀስቶ ጫማው መሬትን የሚረግጥበት አይመስልም። በጠቅላላው ሽክ በማለቱ ሴቶችን ቀርቶ ወንዶችን የሚያስደነግጥ ቀልብ ያለው ልጅ ነው። አንድ ቀን ከመሃል ከተማ አገኘሁትና ታዲያስ እንዴት አለህ ብለው እባክህ ተቸግሬያለሁ አለኝ። ምን ሆንክ አልኩት። ታምሜያለሁ አለኝ። ምንህን ነው ብለው አሁንም የሚሄደው መድኃኒት ልገዛ ነው አለኝ። ምንህን ነው ያመመህ አልኩት። እባክህ ስተኛ ማቃዠትና ማንኮራፋት ጀመረኝ አለ። ታዲያስ አልኩት። ተቸግሬያለሁ አለኝ። ችግሩ ምንድን ነው ብለው ይህን የሚያንኮራፋኝና የሚያስቃዠኝን ነገር የሚያስጥለኝ መድኃኒት ማግኘት አለብኝ አለኝ። ብታንኮራፋስ ብትቃዥስ ምን ቸገረ? በአንተ አልተጀመረ አልኩት። እሱስ በእኔ አልተጀመረም አለ። ታዲያ ምን ቸገረ ብለው የተቸገርኩበትማ ዋናው ምክንያት የቢሮዎቹ ሰዎች እባክህ አታደንቁረን እያሉ ስለሚቀሰቅሱኝ ነው አለኝ። እውነቱን ነው። ወንበሩ አልጋው ነው። ወንበሩ አልጋ የሚሆንለት ከስራ ቦታ እንጂ ከሌላ ዘንድስ ወንበሩ ነው እንጂ አልጋ አይሆንለትም። የስራ ጓደኞቹም የሱ ነገር በቅጧቸው ትተውታል። አምነው የስራ አደራ አይጥሉበትም። ታዲያ ወዶ አይደለም። አምነው የስራ አደራ አይጥሉበትም። ታዲያ ወዶ አይደለም። አንዴ ስንፍና ስለለመደና ባህሪው ስለሆነ ያን ልማዱን ለማስጣል አልተቻለም። እሱም አልሞከርም። ቢሞክርም አይሆንለትም። ሐሙስ ዕለት ከአለቃው ዘንድ ቀረበና አያቴ ስለሞቱ እንድቀብራቸው ፍቃድ ይሰጠኝ የሚል ማመልከቻውን አቀረበ። አለቃውም አሁን እውነትህን ነው ቢሉት በእርግጥ እውነቴን ነው አለና ማለቃቀስ ጀመረ። ቀብሩ የት ነው ቢሉት ከመድኃኔዓለም ነው አላቸው። እንግዲህ እኛም ከቀብሩ እንመጣለንና በልሂድ ብለው ፈቀዱለት። ፈቃድ የተቀበለው የዚያን ዕለት ባዘቦቱ የጊዮርጊስና የመቻል ቡድን ይጋጠሙ ስለነበረ ነው። የትም ሲዞር ዋለና ልክ 7 ሰዓት ሲሆን ከኳስ ሜዳ ከስቴዲየም ሄደው ከስቴዲየም ሆኖ ለሚደግፈው ቡድን ሲጮህ ዋለ። ጨዋታው ከማለቁ በፊት ድምፁ በጩኸት ብዛት ተዘጋ። ድምፁ ስለሰለለበት የሚወደውን ቡድን የሚደግፍበት ድምፅ አጣ። ካጠገቡ ወደ ተቀመጠው ሰው ዞር አለና በዚያው በሰለለው ድምፄ ጠፋ አለው። ዳኛው በጩኸቱ ሲቸገር ቆይቶ የነበረው አልጠፋም፣ ሁሉም ከጆሮዬ ገብቶ አደንቁሮታል አለው። በነጋታው አርብ ከመስሪያ ቤቱ ገባ። አለቀየው የሰውየውን የክፍል ሹምና ፐርሶኔሉን ከቢሮአቸው አስጠርተው ከተሰበሰቡ በኋላ እሱ ተጠራና ገባ። እንደገባ ትናንት የት ነበርክ አሉት። አለቀየው እቀብር አለ። መጥቼ አላጣሁም አሉ። የለም ጌታዬ ሳለቅስ ነው የዋልኩት አለ። ቀጣፊ ፈጽሞ አልነበርክም አሉ አለቀየው። ድምፄ እንኳን የተዘጋው እዚያው ሳለቅስ ነው አለ። ኳስ ሜዳ አልነበርክም አሉት አለቀየው። አልነበርኩም አለ። ከኔ በታች ተቀምጠ ትጮህ አልነበረምን ብለው አለቃው ቢጠይቁት አፈረና ራሱን አከከ። ወዲያው የፐርሶኔሉ ክፍል ሹም ሊደግፈው ፈልጎ ጌታዬ ዛሬ እንደሚያውቁት የስፖርት ፍቅር ተስፋፍቷልና አንፍረድበት፣ ኳስ ጨዋታ ለማየት ብሎ ይሆናልና የዋሸው ይቅርታ ይደረግለት አለ። አለቅየው እንደተናደዱ እኔን እኮ ያናደደኝ አያቱን ሳይቀብር ሐዘኑን ትቶ ኳስ ሜዳ መሄዱ ነው አሉ። የፐርሶኔሉም ሹም ወደ አለቅየው ቀና ብሎ በእርግጥ አያቱ ሞተዋል እንዴ ጠየቀ። አለቅየው ሲመልሱ እኔ እሱን ስላለው ብዬ ከቤተ ክርስቲያኑ ብሄድ አንድ ሬሳ ታጅቦ ሲገባ ደረስኩና ብጠይቅ የሞቱት የእሱ አያት መሆናቸውን ነገሩኝ። ከለቀስተኛው መሃል ፈልጌ ስላጣሁት አንደኛውን ሐዘንተኛ ይህንኑ ጉድ ለምን ከቀብሩ እንደቀረ ብጠይቀው ከባድ ስራ ስላለብኝና በብርቱ ስለታዘዝኩ ቢሮ ሄዳለሁ ብሎ ሄደ። የመንግስት ስራ መቼም እናት አያስቀብርም አለኝ። በኋላ ወደ ኳስ ሜዳ ጨዋታውን ለማየት ብሄድ ከዚያ ሲያናፋ አየሁት ብሎ ተናገሩና አሁን መቀጣት አለበት አሉ። ይህስ ከሆነ ብለው ሁሉም ሊፈርዱበት ቃጡ። እሱ ግን ጌታዬ ኳስ ሜዳ ሄዳልና ተቀጣ ከተባልኩ እንደኔው የሄዱ ሁሉ ይቀጡ ብሎ በገደምዳሜ ተናገረ። በዚህ ምክንያት ነገሩ ተድበሰበሰና ከአለቃው ቢሮ ወጣ።
ከዚያ ቀን ጀምሮ ውልፍት እንዳይል አለቅየው ወጥረው ያዙት። ባይሰራም ከቢሮ እየገባ ሲያንቀላፋ ይውል ጀመር። ወሬ በማውራትም የሰራተኞቹን የሥራ ጊዜ ያጓትት ጀመር። ሐምሌ 7 ቀን ከአለቃው ቢሮ ገባና የ2 ወር ፈቃድ ይሰጠኝ የሚል ማመልከቻውን አቀረበ። አለቅየው ምን ያደርግልሃል የ2 ወር ፈቃድ አሉት። የዘንድሮ ክረምት በጣም ብዙ ብርድ ይኖረዋልና ክረምት እስኪወጣ ወባ ስላለብኝ ይፈቀድልኝ ብዬ ነው አለ። አለቅየው የቀረበላቸውን ማመልከቻ አስቀመጡና ደንገጥ ብለው ክረምቱ ብዙ ብርድ እንደሚኖረው ማን ነገርህ አሉት። ማንም አልነገረኝ አላቸው። ከጋዜጣ ነው ያነበብከው አሉት። የለም አላነበብኩም አለ። በራዲዮ ተነገረ እንዴ ቢሉት የለም አልተነገረም አለ። ታዲያ ብርድ እንደሚሆን በምን አወክ ቢሉት አውቀዋለሁ አለ። እንዴት ነው የምታውቀው? እቤት ያለችውን ከሰል ሌባ ስለወሰደብኝ ነው አላቸውና ተቆጥተው አባረሩት። ፌዘኛ ነው። መቀለድን መቀባጠርን ይወዳል። ያንኑ ቅብጥርጥሩን እውነት አስመስሎ ማቅረብና ማወናበድን አወናብዶ ማሸነፍን እንደ ጀብዱ ይቆጥረዋል። መተኛት ይወዳል። ተኝቶ ለሀብት መመኘት ሙያው ነው። ሰማይ ተከፍቶ ከሰማይ የሚወርደው መልአክ ጣሪያውን ቀዶ ብዙ ብር ካልጋው ላይ እንዲዘረግፍለት ይመኛል። መልአኩ ይህን ቢያደርግለት እንኳ ሰብስቦ ከሳጥን መክተቱ የሚያደክመው ሥራ መሆኑ ይሰማዋል። በአጭሩ ገንፎ በሰማይ ቢዘንብ ሳህን ይዞ አይቀበለውም። እሱ ብቻ አይደለም፣ ገረዱም ያው ነች። አንድ ቀን ከቤቱ ጋደም ብሎ ጋዜጣ ሲያነብ በጋዜጣው ላይ የሎተሪ ዕድል የደረሳቸውን ሰዎች ታሪክ የሚዘረዝረውን ሲያነብ ገረዱ ሰማችና ለእኔም አንድ ቀን ሳይወጣልኝ አይቀርም አለች። አንቺ የሎተሪ ቲኬት ገዝተሽ አታውቂ እንዴት ይወጣልሻል ቢላት አይ እግዜር ካለው አይቀርም አለች። ከቤታቸው ነው፣ ከምሰሷቸው ነው። ማላገጡን አበዛው። አልመለስ አለ። ድሮ ያስቅለት የነበረው ቀልድ እያስከፋበት ሄደ። አትሟዘዝብን ይባል ጀመር። መለማመጡም የውሻ ሆነበት። በሁሉ ዘንድ እንደ አሮጌ ቁና ወይም በመንገድ ላይ እንደወደቀ አደናቃፊ ጣሳ የሚገፋ ሆነ። አታደናቅፈን ባዩ በዛ። የመስሪያ ቤቱ ኮሚቴ ነበር ዶሴውን አገላብጦ አይቶ ለስራ የማይጠቅም መሆኑን ስለፈረደበት ከስራ እንዲወጣ ተወሰነ። በማግስቱ እንዲለቅ የተጻፈለት ማዘዣ የደረሰ ጊዜ በጣም አዘነ። ክፉኛ ሲያዝንና ሲደነግጥ የመጀመሪያ ጊዜው ነው። ራሱን በራሱ አታለለና ተጽናና። ሹፌርነት ተምሬ ሳይቾንቴ ብነዳም ይሆናል አለ። ያለዚያም ከአንዱ ፈረንጅ ሱቅ ተቀጥሬ ሸቀጣ ሸቀጥ ሻጭ ልሆን እችላለሁ አለ። እነኚህም ነገሮች የሚያደክሙት መሰለው። ግድ የለም ስራ ሞልቷል አለ። አዝማሪነት ብቀጠርም ይሆናል። እሱም ደግሞ ዜማና ግጥም ማጥናቱ ልብ ያወልቃል አለ። ደላላ በሆን ይሻላል፣ አዎ ሳይሻል አይቀርም ብሎ የደላላነት ስራ ጀመረ። ፒያሳ ይቆምና የሚደልለውን ነገር ሲፈልግ ይውል ጀመር። እሱ የሚያበስለው ፈላጊዎችን እንጂ ተፈላጊው የት ምኑ ጋር እንደሚገኝ አላጠናውም። ደህና የሚሸጥ ሽጉጥ ፈልግልን ይሉታል። እሱማ ከከዋጃ ሱቅ ሞልቷል፣ ከዚያ በርካሽ የፈለጉትን አይነት ሊገዙ ይችላሉ ይልና የድካሜን ዋጋ ስጡኝ ይላል። ሱቁንማ እኛስ መች አጣ ነው ብለውት ያልፋሉ። እንኳን በቀን በሳምንት ቤሳም የማያገኝ ደላላ ወጣው። ተመረረ፣ ተበሳጨ። ፈጣሪ እንዴት ፈጥረህ እንዳልፈጠርከኝ ታረገኛለህ? አሁን ምን ቸገረ እኔንም ከሰው እኩል ብታረገኝ? አሁን ምን ቸገረ እኔንም ከሰው እኩል ብታረገኝ ይላል። እውነቱን ነው። ኑሮ ሁሉ ከሰው በታች ነው። ያለችውንም ዕቃውን ሸብችቦ ጨርሷል። ልብሶቹም አለቁ። ደህና ደህናዎቹም የትርፍ ትርፍ ለማስገኘት ከጨርቅ ትራ እየተንጠለጠሉ ይውሉ ጀመር። አንድ ዘዴ አገኘ። የተከበሩ ጌታዬ ሆይ ያለ የሌለኝን ሀብቴን ሌባ ዘርፎኝ እንዲህ እንደሚያዩኝ ሆኜ ሎታለሁ። ስለ ጭንቅ አማላጇ ስለተሰቀለው ጌታ ብለው የተቻሉትን ያህል እንዲመጸውቱኝ በወንድ ልጅ አምላክ ይዤ ወጣለሁ የሚል ደብዳቤ ጽፎ ይዞ ለኃላፊ ለአግዳሚው ያስነብብ ጀመር። መጀመሪያ ለጥ ብሎ እጅ ይነሳል። እንዴት ዋልክ ሲሉት ወረቀቷን ይሰጣል። ያዘነ ሲሰጠው ሌላውም ወይ እባክህ እያለ ሲያልፍ ቢከፋውም ደስ ቢለውም ጌታዬ ወረቀቷን ይመልሱልኝ ማለትን ፈጽሞ አይረሳም። አንድ ቀን ከድሮ ጓደኞቹ አንዱ አገኘውና አዘነለት። ጠቅላላ ሁኔታውንም ጠየቀው። እህል ከቀመስኩ 3 ቀኔ ነው ስላለው ጓደኛው አዘነለትና ሆቴል ቤት ወስዶ ምሳቸውን አብረው በሉ። በሆቴል ቤቱ ይበሉ የነበሩ ሁሉ ቆሻሻ በተንጨፈረረ ጠጉር፣ ኮት ያልደረበ በተቀዳደደ ሸሚዝ
በክር በተጠቃቀመች ሸራ ጫማ፣ ከፊትና ከኋላው በተቦጫጨቀ ቦላሌ ሱሪ አመድ መስሎ በገረጣ ቆዳ ያጌጠ ሰው በመካከላቸው በመገኘቱ ተጠየፉ። ከዚያን ቀን ወዲህ እንኳን የሆቴል ቤቱ ደንበኞች ተቀነሱ። ጓደኛው ምሳውን አበላውና ከበረንዳ ላይ አንዳንድ ቢራ ይዘው ሲጫወቱ ጓደኛው ድህነቱንና ያለበትን መከራ ሁሉ ከሰማ በኋላ እጅግ በጣም አዘነለት። በየወሩ እንኳን ሊረዳው ፈልጎ ነበር፣ ግን ለልጁ እናት ቀለብ ስለሚያስፈልግና በቤቱም ብዙ ወጪ ስላለበት ሊረዳው ባለመቻሉ አዘነ። ጓደኛው ለጥቂት ጊዜ ተክሶ ቆየ። ወዲያውኑ ሰውየው ከቢራው ጎንጨት አለና ታውቃለህ፣ ድሮ እንዳልተጫወትኩበትን ያህል 1 ብር ለማግኘት እንደ ሰማይ ራቀኝ አለው። ጓደኛውም ከተከዘበት መለስ ብሎ ለመቀለድ ያህል አሁን እጅህን ከኪስህ ስትከት 10 ብር ብታገኝ ምን ትላለህ ቢለው የሌላ ሰው ልብስ አሳስቼ ለብሼ ነው እላለሁ ብሎ መለሰለት። ከዚህ በኋላ ለእራቱ መቢያ 50 ሳንቲም ከእጁ ላይ ያደረገለትና ተለያዩ። አንድ ቀን የዱር ጓደኞቹ ከስራ መጥተው ወደ ማታው አየር እየተናፈሱ በፒያሳ ሲያልፉ ሰውየው ማስታወቂያ እየተለጠፈበት አንዳንድ ልጆች እየተሸከሙ የሚያዞሩትን ካርቶን ከጀርባና ከፊቱ በጠፈር አንጠልጥሎ ሲዘውር አገኙት። በካርቶኑ ላይ የተጻፈበት ወይም የተለጠፈበት ማስታወቂያ አልነበረም። ፍጹም ነፃ ባዶ የሆነ ካርቶን ነበር። ጓደኞቹ ለጥቂት ጊዜ ቆም ብለው አዩትና ምነው ባዶ የማስታወቂያ ማዞሪያ ካርቶን ተሸክመህ ትዞራለህ? ይህንንስ እንድታዞር ማን ነው በዋጋ የተዋለልህ? ሞኝ ቢሉት ሞኝ ተገኝቶ የሚዋዋለኝ አላገኘሁም አላቸው። እንግዲያውስ እንዴት ነው ቢሉት ስራን ልልመድ ብዬ ነው አላቸው።